ፀሐይ ወጣለች ሎሊ ግን የት ናት አሃ እዚህ ብርድ ልብስ ውስጥ ተራራ ሰርታ ተኝታለች ሎሊ ሰዓት ሞልታ ስለነበረ የማንቂያ ደውሉ ጮኸ ሎሊ ግን ለመነሳት ፈቃደኛ አይደለችም እሺ አንተ ማንቂያ ደውል 5 ደቂቃ ቆይ ተጨማሪ ልተኛ 5 ደቂቃ ብቻ ከዛ እነሳለሁ እባክህ አንተ ደውሉ ተወኝ አትቀስቅሰኝ አለችና ሎሊ ተፈራገጠች የማንቂያ ደውሉን ሰዓቱንም አንስታ ድምጹን ለማፈን ሙከራ ማድረግ ጀመረች ይሄ የማንቂያ ደውል ደግሞ ለደከመ ሰው እንኳን ረፍት ክብር አይሰጥም እንዴት ነው ማስቆም ያለብኝ አለች ሎሊ ሎሊ እየተንከባለለች ስትሄድ የፍራሹ ጫፍ ላይ ደርሳ ከመኝታው ላይ ተንከባላ ወደ መሬት በኃይል ደው ብላ ወደቀች ተጎዳሁ ወይኔ አምቡላንስ ይምጣልኝ አረ እርዳታ የሚያደርጉ ሐኪሞች ጥሩልኝ አረ ምግብ ይዞ የሚመጣ የሚያድነኝ ሰው ያስፈልገኛል አረ ላኩልኝ የቀኝ እግሬ ወይኔ ግራ እግሬ ወገቤ እጄ አርዱኝ ሎሊ ጮኸች ሎሊ ተረጋጊ እንጂ የወደቅሽው እኮ በጣም ቅርብ ከሆነ ከአልጋ ላይ ነው ይሄ ደግሞ መውደቅ ሳይሆን ከአልጋ ላይ ተንሸራቶ መውረድ ማለት ነው ተይ እንጂ ሎሊ እጅግ በጣም አጋነንሽው ሎሊ አጋናለች ሎሊ አሁንም መሬት ላይ ተቀምጣለች ካጠገቧ ካለው ጠረጴዛ ላይ የውሃ ብርጭቆ ተቀምጧል ዞር ስትል ሎሊ አየችው ውሃ ጠምቶኝ ነበር አለች ጉሮሮዋን እያዘች ምን አይነት ድርቀት ነው እንደ ሰሃራ በረሃ የሆነ ድርቅ ብሏል ጉሮሮዬ ውሃ ያስፈልገኛል ውሃ ግን ማን ይሰጠኛል ሎሊ ብርጭቆውን ለመሳብ ትሞክራለች አልቻለችም አልደረሰችበትም ባክህ አረ ውሃውና ሎሊ ለምንድን ነው እንደዚህ ሰነፍ የሆነችው እሺ ባክህ ወደ ጄና ና ውሃ ብርጭቆ እንዲመጣ እየጠበቀች ነው እሺ ወይም ደግሞ በቃላድ አስማት ሰርተህ በማጂክ ኔጋና ባክህ ውሃው ትላለች ሎሊ ቁጭ ብላ ትንሽ መንቀሳቀስ ስላልፈለገች ብርጭቆ ግን ባለበት ይቆያል አለች ሎሊ ወይ ደግሞ ኢቫና መታታግዘኝ ኢቫናን ፈልጋታለሁ ኢቫና ሎሊ ደህና ነሽ እንደገና መሬት ላይ ነሽ መሬት ላይ ስትንከባለልኝ ወይስ ከመሬት ውስጥ ቆፍረሽ ትወጪ አረ ሚሚ ወይ ወርቅ አንቺ ደልቶሻል ምን ወርቅ አውጣለሁ ጓደኛዬ ይኸውልሽ በህይወትና በሞት ያለው ነው አንቺ ደረሽልኝ ቶሎ ያ ብርጭቆ ያ ዘጋ አሾፈብኝ እኮ መድረስ አልቻልኩም እባክሽ ውሃ ስጪኝ ብርጭቆን አቀብኝ ጓደኛዬ ሎሊ ተነሺ ወይም መሬት በመሳብ ሄደሽ ማንሳት ትችላለሽ ወይም ደግሞ ተነስተሽ ራሽ ጠጪ መሬት ለመሬት መሳብ አልችልም ይደክመኛል ደግሞ ሐኪም እንዳትነሺ ብሎኛል ባክሽ ውሃውን ቶሎ አቀብኝ ሎሊ ውሃውን ተቀብላ አጠጣች አመሰግናለሁ ጓደኛዬ አመሰግናለሁ እንኪ አንቺ መልሺው እንጂ እጄ እረፍት ያስፈልገዋል ዛሬ ምንም መስራት የለበትም ሎሊ ግን ለምንድን ነው የጠጣሽበት ራሽ ማመለሽው ሎሊ በጣም ሰነፍ ሆናለች መንቀሳቀስ አልወደደችም ይህ ደግሞ ስንፍና ነው ቁጭ ብላ ማዘዝ ነው የፈለገችው ሎሊ መንቀሳቀስ አለባት እኔ ዛሬ ደክሞኛል የሚያሳርፈኝ ሰው ነው የምፈልገው አለች ሎሊ ኢቫና በትንሹ ጠረጴዛ ላይ
ምግብ እየሰራች ነው። ሎሊ ደግሞ ከሶፋው ላይ ተቀምጣለች። ሎሊ ቁጭ ብላ እያዘዘች ነው። ተጨማሪ ጨው ጨምሪበት፣ ደግሞ ዘይት እንዳታበዥበት፣ በደንብ አብሲው ሆዴን እንዳያመኝ። ሎሊ እነዚህን አትክልቶች በመክተፍ እንድታገዥኝ እፈልጋለሁ። እኔ ካሮቱን መክተፍ አልችልም፣ ራሴ ስሪው። እጆቼ እኮ እረፍት ላይ ናቸው። እንደውም አሁን ወደ ውስጥ ከትቼ ላስቀምጣችሁ። በቃ እጆቼ እረፍት ላይ ናቸው። ኢቫና ምግቡን አመጣች። ማንኪያው ወደቀ። ሎሊ እንዴ ማንኪያውን ስጭኛ እንዴ ባክሽን። ወይኔ ወይ ረጅም እንጨት ስጭኝ። እኔ መጎንበስ አልችልም። በቃ ከተቀመጥኩበት መነሳት አልፈልግም ዛሬ። እባክሽን ይሄን ማንኪያ ስጭኝ። እንዴ አልደረስኩበትም ትላለች ሎሊ። ሎሊ እግርሽ ስር እኮ ነው ያለው፣ ጎንበስ ብለሽ አልችልም። ዛሬ ስንፍናሽማ ጉድ ነው። አረ ሩቅ ነው። ጎንበስ ለማለት እኮ ወገቤን አሞኛል፣ አልችልም። እባክሽ ኢቫና ማንኪያውን አንቺና አንቺ አቀብኝ እባክሽ። ወይ ሎሊ አንቺ ካላጎረሽኝ አልበላ። ወይ ሎሊ አሁንስ አበዛሽው። እንደውም ራስሽ ኢቫና በጣም ተናዳለች። ደብተሯንም እያስተካከለች ዩኒፎርሟንም እያስተካከለች ነው። ሎሊ ግን ምንም አታግዛትም፣ ቁጭ ብላ ቴሌቪዥን ብቻ ማየት። ሎሊ ግን ተነስተሽ ቤቱን አታስተካክይም? በጣም ነው ያዘንኩብሽ። እንዴ ደክሞኛል አልኩሽ። ይልቅ ከፍሪጅ ውስጥ ቀዝቃዛ ውሃ ስጪ። ወይ ሎሊ እንዴ ቴሌቪዥኔን አጠፋሽብኝ። እንዴ ለምን ታጠፊብኛለሽ? ሎሊ ቴሌቪዥኑ ስለጠፋባት እሪ ብላ አለቀሰች። ኢቫና ጆሮዋን ይዛ አትጪ ሎሊ፣ ደግሞ ማንቺን ብሶ ታለቅሻለሽ። በጣም ሰነፍ ሆነሻል። እሺ በቃ ውሃ ስጪኝ። እኔ እኮ በሙቀት እየቀለጥኩ ነው። ልሞት ነው በሙቀት፣ በውሃ ጥምም ልሞት ነው። እባክሽ ይሄው ላበላ ሆንኩኝ። አረ እባክሽ ውሃ ስጪኝ። ተነሽና ራስሽ ሰጂ፣ መንቀሳቀስ አለብሽ። ውሃውን ታዩና ለምንድን ነው ምግቡን ያልበላሽው? አንቺ ካላጎረሽኝ አልበላ። አሁንስ በጣም ቀበጥሽ ሎሊ። ሎሊ እየተንቀራፈፈች ቀስ እያለች እየተጎተተች መሄድ ጀመረች። የሎሊ አካሄድ እንደ ኤሊ ነው። አንድ ነገር አንስታ ተመልሳ ቁጭ ትላለች። ፍሪጁን ለመክፈት እየተንቀራፈፈች ቀስ እያለች ሄዳ ፍሪጁ ጋር ደረሰች። ሎሊ ዛሬ በጣም ሰነፍ ሆናለች። ውሃ ለማውጣት ፍሪጁ ጋር እየተጎተተች እንደዚህ እየተንቀራፈፈች ደርሳ ፍሪጁን ከፈተችው። ፍሪጁ ውስጥ ግን ውሃ አልነበረም። ሎሊ በጣም ተናደደች። ብላ ጮኸች። ምን ሆነሽ ትኛለሽ እንዴ? ሁሉ መንገድ መጥቼ እኮ ፍሪጁን ስከፍተው ውሃ የለም።
አንቺ ደግሞ ተይኝ አጭቅጭቂኝ በቃ ረሳሁ ደክሞኝ ነው በቃ ደከመኝ አለች ሎሊ ያላስቀመጥሽው አኬት ልታገኘው ይሄኔ ቀድመሽ አስቀምጠሽ ቢሆን ታገኙ ነበር ሎሊ ተስፋ በመቁረጥ ስሜት ሆና ባለችበት ቁጭ ብላ ማዘኗን መግለጽ ጀመረች ሎሊ ውሃው በራሱ እግር የለውም አንቺ ካላስገባሽው ይሄ ስንፍናሽ ውጤት ነው በድንገት የሚያብረቀርቅ የሆነ ክብ ነገር ሲሽከረከር አየች ከበሩ ወደ አትክልቱ ሲሄድ አይታለች ሎሊ ያየችው ነገር ምን እንደሆነ እንደዚህ ብላ አተኩራ ስትመለከት የምትወደው ኳሷ ነው እንዴ በጣም የምወደው ኳሴ ማን ያቀብለኛል ወይኔ ኳሴ አለች ቡጭና ያለው ነው ቶሎ በይና አምጪ የሰፈር ልጆች እንፈልጋለን ሲል ነበር እንደኔ ቶሎ ብለሽ ሄደሽ ብታምጪ ይሻልሻል ኢቫና ሎሊ ብድግ ብላ ስትሮጥ ተመልክታ ደነገጠች ኳሴን ሳይወስዱብኝ ያገኘሁት አመጣሁት ሮጥኮኮ አለች እንዴ ይሄ መሮጥ ልቤ እንደከበሮ እንዲመታ ያረጋል ግን ደግሞ ትንሽ ደስ ይላል እንዴ ከመቀመጥ መንቀሳቀስ ደስ ይላል መሰለኝ አለች ሎሊ እንደ ጀግና አትሌት ኩኔሮች ሎሊ አው መንቀሳቀስ ይሻላል ልክነሽ እንዴ ተቀምጪ ምን አገኘው ስንፍና እንኳን ሮጥኩኝው ሰውነቴ ሲንቀሳቀስ ደስ አለኝ አለች ክፍሌንም ማጽዳት የምችል መስሎኝ ነበር አሁን ላጽዳው እንዴ አይዞሽ ባንዲ ሁሉንም መስራት ይተበቅብሽም እሺ አይዞሽ ሎሊ ያራሽ ክፍልሽን ታስተካክያለሽ ነገ ከንቅልፌ እንደተነሳው እንቅስቃሴ አደርጋለሁ ክፍሌን አስተካክላለሁ ንጽህናዬን እጠብቃለሁ ቢጃማዬን አውልቄ መደበኛ ልብሴን ለብሳለሁ ከነ ቢጃማዬ ውጭ አልወጣም ስፖርት ለመስራትም ቃል እገባለሁ እንዴ ስንፍና እንዴት ያስጠላል አለች ሎሊ ከስንፍናዋ አንድ ነገር ተማረች ከማይሆን ስንፍና መጫወት መንቀሳቀስ ይሻላል በተለይ ደግሞ ጥሩ ጓደኛ ሲኖር አብሮ መጫወት ደስ ይላል ከመቀመጥ መንቀሳቀስ ጤንነት ነው ሎሊ ኳሱን እየመታች ከጓደኛዋ ጋር ተጫወተች ኳሱን ስታም ወደቀች